ብዙ ሰው ወደደልን ባለ ሁለት መኝታ አፓርትመንታችንን ነው ዛሬ ማሳያችሁ። ይሄ ዴማ ሆፕ ሪል ስቴት 237 አካሪ ባለ ሁለት መኝታ ሲግናል በር ሆስፒታል አካባቢ ያለው ሳይታችን ያለው አፓርትመንት ነው ማለት ነው። በጣም ነበር የሚወደደውና ቶሎ ነው የተሸጠው። እዚህ አፓርትመንት ላይ እንግዲህ ያው እንደ ሀገር ታዋቂ ቲክቶከር የሚኖርበት ቤት ነውና በጣም ነው የሚያምረው። ኢንተሪየር ዲዛይኑም ምኑንም ቪዲዮ ላይ ካያችሁ አሁን ይሄ ሾሩማችን ነውና ምን ሊመስል እንደሚችል ይሄ 2 ቤድሩም አፓርትመንታችን አሁን እዚህ ላይ ተሽጦ አልቋል። 237 አካሪ ባለ ሁለት መኝታ ግን ራሱ ቤቱን በራሱ አጨራረስ በራሱ ፊኒሺንግ በሌሎች ሳይቶቻችን በፉል ፊኒሽድም በሰሚ ፊኒሽድም አማራጭ አለንና 2 ቤድሩም አፓርትመንት እንዴት እንደምናስረክብ ላሳያችሁ። ሳሎኑን አይታችሁታል። ይሄ ደግሞ ስቶር ሩሙ ነው ማለት ነው። ሳሎናችን ኦፕን ኪችን ነው። ሌሎች ሳይቶቻችን ላይ ግን ምን አለ ትራዲሽናል ኪችን አማራጭም አለ ማለት ነው። እሱን ከሐሳቡ ውስጥ ከታችሁ ቤድሩሞቹን ላሳያችሁ። ይሄንን የመሰለ ለቀቅ ያለ ሰፊ ቤድሩም አለው። ይሄ ማስተር ቤድሩሙ እንዳይመስላችሁ ሁለተኛው ቤድሩም ነው፣ ግን ስፋቱን እዩት። ራሱ 237 ካሬ ብሪቲሽ ኤምባሲ አካባቢ የሚገኘው ሳይታችን ላይ ይገኛል። ይሄ ኩሎ ስቴቱ ነው። ከማስተር ቤድሩም ምንም አይተናነስም ነው። በአካል ደግሞ ብትጎበኙት በጣም ነው የምትወዱት። በጣም ሰፊ ነው። ግን ራሱ ይሄን ቤት ቦሌ ላይ ብሪቲሽ ኤምባሲ አካባቢና ሾላ ላይ ያለ ማለት ነው። ይሄ ማስተር ቤድሩሙ ነው። ይሄም ለቀቅ ያለ ሰፊ ሩም ነው። ይሄንን ቤት እያያችሁ እዚህ ቤት የሚኖር ታዋቂ ሰው ማን እንደሆነ እየገመታችሁ ይሄ 3 ሜትር ቁመት ያለው ክሎሴቱ ነው ማለት ነው። ይሄ ደግሞ የማስተር ቤድሩሙ የራሱ የሆነው ማስተር ባዝሩሙ ነው ማለት ነው። የባዝሩም ማቴሪያሎችን እንደዚህ ጽድት አድርገን ጥንቅቅ አድርገን ነው የምናስረክባችሁ ማለት ነው። ይሄ ደግሞ የራሱ የሆነ ባልከኒ ያለው በሳሎን በኩልም ባልከኒ ያለው መጀመሪያ ላይ ካያችሁ ማለት ነው። ጥበሮችን ቼክ እያደረጋችሁ በፉል ፊኒሽድ የምናስረክባችሁ። ሴራሚክ ምርጫ ካልፈልጋችሁ የእንጨት ነጣፍ እንደዚህ እናስረክባለን። ይሄ ደግሞ የገስት እጅ መታጠቢያ ነው። ላውንደሪ ስፔስ እዚህ ጋር አለ። ይሄ ኮመን ባዝሩሙ ነው ለአንደኛ መኝታ ቤትና እንግዳም ከመጣባችሁ የሚጠቀመው ማለት ነው። ኮመን ባዝሩሙ ራሱ በጣም ለቀቅ ያለ ሰፊ ነው ማለት ነው። ይሄ ቤት በጣም ነው የሚያምረው። እናንተም በጣም ወዳችሁት ነው ተሽጦ ያለቀው። ግን ይሄንን ራሱን ቤት በሌሎች ሳይቶቻችን ማግኘት ትችላላችሁ። ለበለጠ መረጃ እና ሳይታችንን በአካል ለማግኘት ደውሉልኝ። አመሰግናለሁ።